ማህፀን የተለያዩ ክፍሎች አሉት። ያው በተለምዶ ማህፀን የሚባለው አንዳንዴ ግንኙነት ከሚደረግበት ጀምሮ ልጅ እስከሚያድግበት ድረስ ያለው ማህፀን በማለት እንጠራዋለን። ከዛ በታች ያለውን ደግሞ ብልት እንለዋለን። ከላይ ያለው ማህፀን በዋናነት ጥቅሙ ልጅ አድጎ ወይም ደግሞ ከተረገዘ በኋላ ልጁ የሚያድግበትና 9 ወር ሙሉ የሚቆይበት ነው ይሄ ማህፀን የምንለው። ሁለተኛ ይሄ ማህፀን የምንለው ሌላኛው ጥቅሙ ደግሞ ሴቶች በየወሩ የወር አበባ ያያሉ። ይህንን የወር አበባ ዑደት የተስተካከለ ሆኖ እንዲቀጥልና በየወሩ የወር አበባ እንዲኖር የሚያደርገው ይሄ ማህፀን ክፍል ነው ማለት ነው። ማህፀን በነገራችን ላይ የተዘቀዘቀ ቅል ይመስላል። የተዘቀዘቀ ቅል ማለት ከታች ጠበብ ያለች ነገር አለቻት፣ ከላይ ሰፋ ያለ ፓርት አለው። ያ ማለት ከላይ ሰፋ ያለው ፓርት ማህፀን ልጅ የሚያድግበት ፈንዳል ፓርት የምንለው ነው። ከታች ያለችው ደግሞ የተዘቀዘቀው ጫፏ ላይ ያለችው ሰርቪክስ የምንላት ናት። ከዛ በጎንና በጎን ልክ እንደዚህ ሆኑ እንትኖች አሉት፣ ቱቦዎች አሉት፣ ፎሎፒያን ቲዩብ የምንላቸው። እዚህ ጋር ደግሞ እንቁላል ነገሩ አለ። ስለዚህ እንደዚህ ሆኖ የያዘ ነው ማለት ነው ማህፀን የምንለውና ጽንስ እንግዲህ ከተጸነሰ በኋላ ማህፀን ግድግዳ ላይ ያድጋል። ካደገ በኋላ ያው እድገቱን ቀጥሎ ልጅ እንዲወለድ ያደርጋል ማለት ነው። በጣም ብዙ አይነት የካንሰር አይነቶች አሉ። እያንዳንዱ የሰውነት አካላችን ላይ ሴሎች ኖርማል ሂደታቸውን በሚደናቀፍበት ጊዜ ወይም ደግሞ ሌላ የተለየ አብኖርማል የሆነ ወይም ችግር ያለበት ሴል እያደገ ሲሄድ የተለያዩ ችግሮች ሊያጋጥሙ ይችላሉ። ለምሳሌ የጉሮሮ ካንሰር ሊኖር ይችላል፣ የቆዳ ካንሰር ሊኖር ይችላል፣ የአጥንት ካንሰር፣ የጉበት ካንሰር ምናምን እያልን እንደምንጠራቸው ሁሉ ማህፀንም ይኸው አካል ስለሆነ አሁንም የካንሰር አይነቶች ሊያጋጥሙት ይችላሉ። እንደምታልኩሽ እንግዲህ ማህፀን የተለያዩ ክፍሎች አሉት። እያንዳንዱ ክፍል ላይ ችግር በሚያጋጥምበት ጊዜ ካንሰር ሊያጋጥመው ይችላል። ለምሳሌ ቱቦዎችን ካንሰር ሊያጋጥማቸው ይችላሉ። ማህፀን የሚያድግበትን ልጅ የሚያድግበትን ኢንዶሜትሪየም የምንለው ላይ ችግር ሲያጋጥም ኢንዶሜትሪያል ሲ ኦር ደግሞ የማህፀን ግድግዳ ካንሰር የምንለው ያጋጥመዋል። ሁለተኛ ነገር ደግሞ የማህፀን ጫፏ ላይ ስፔሲፊካሊ እሷ ጋር ብቻ ደግሞ ካንሰር ሊያጋጥማት ይችላል። ይህም ሰርቫይካል ሲ ወይም ደግሞ የማህፀን በር ጫፍ ካንሰር እንለዋለን። እንዲሁም ደግሞ ብልት የግንኙነት የሚደረግበት ፓርት ላይ ብልት ላይም እንዲሁ ካንሰር ሊያጋጥም ይችላል። ያም ቫጂናል ሲኤ እንለዋለን ወይም ደግሞ የብልት ካንሰር እንለዋለን። ብልቱን ሸፍኖ ያዘው ከንፈሩ ላይም እንዲሁ ካንሰር ሊያጋጥም ይችላል። ይህም ቡልቫር ሲኤ እንለዋለን። ስለዚህ እያንዳንዱ ላይ በእያንዳንዱ የሰውነት አካላችን ላይ ትክክለኛው የሴል ሂደት ከሌለና በአጋጣሚ በተለያየ ምክንያት ከተደናቀፈ ካንሰር ሊያጋጥም ይችላል ማለት። ስለዚህ የማህፀን ጫፍ ካንሰር ስንል የማህፀን ጫፏ ትክክለኛ የነበረው የሴል እድገት ሂደት ተደናቅፎ ትክክለኛ ባልሆነ ሴል ሂደት ሲተካ የሚያጋጥም የካንሰር አይነት ነው ማለት ነው። እኛ ሀገር ላይ በብዛት እህቶቻችን፣ እናቶቻችን፣ ሴቶች እያጣናቸው እየሞቱብን ያሉት በጣም መከላከል በምንችለው ማስቀረት በምንችለው አይነት የካንሰር አይነቶች ነው። እንደ አላደጉ ሀገሮች ላይ በተለይ ሰብሳራ አፍሪካ ሎ ኢንካም ካንትሪ የሚባሉት የኛን ሀገር ጨምሮ አብዛኛው እናቶችን እህቶችን በተለይ ከካንሰር ጋር ተያይዞ የምናጣበት አንደኛው የማህፀን ጫፍ ካንሰር ነውና ለዚህ ማህፀን ጫፍ ካንሰር የሚያጋልጡት ምክንያቶች ብዙ ቢሆኑም ግን በዋናነት ከ95% በላይ የሚይዘው ሂውማን ፓፒሎማ ቫይረስ ኦር ደግሞ ኤችፒቪ ቫይረስ የምንለው በዚህ ቫይረስ በሚጠቁበት ጊዜ ነው። ሌሎች 5% ደግሞ ከሌላ ለምሳሌ ኮሎኒክ ኦር ደግሞ የትልቁ አንጀት ካንሰር ሊኖር ይችላል። ከዛ ወደ ማህፀን ጫፍ ሊሄድ ይችላል ካንሰሩ። የማህፀን ግድግዳ ካንሰር አጋጥሞ ሊሆን ይችላል። ከዛ ወደ ማህፀን ካንሰር ጫፍ ካንሰር ሊሄድ ይችላል። የጡት ካንሰር ሊዛመት ይችላል። ሌሎች የካንሰር አይነቶች ወደ ማህፀን ሊዛመቱ ይችላሉ ማለት ነው። ግን በአብዛኛው የሚይዘው ግን ሂውማን ፓፒሎማ ቫይረስ ኤችፒቪ ቫይረስ የምንለው ነው ለዚህ የሚዳርገው ማለት ነው። አብዛኛው ሴቶች በዚህ ቫይረስ ይያዛሉ፣ ሁሉም ማለት በሚቻል ደረጃ ማለት ነው። ግን ኢሚዩኒቲያችን እያደገ ሲሄድ፣ በሽታ የመከላከል አቅሟ እየዳበረ ሲሄድ፣ ራሷን የመከላከል አቅሟ እያደገ ሲሄድ አብዛኛው ሴቶች ደግሞ ምንም ጉዳት ሳያደርስ ይህንን ቫይረስ ከሰውነታቸው ክሊር ያደርጉታል። ነገር ግን አንዳንድ ጊዜ በተለያየ አጋጣሚዎች እዚህ ሴት ላይ ይሄ ቫይረስ ረዘም ላለ ጊዜ ሊቆይ ይችላል። ከ15 እስከ 20 ዓመት ድረስ ሊቆይ ይችላል፣ ምንም ምልክት ሳያሳይ ማለት ነው። ለማህፀን ጫፍ ካንሰር ሊያጋልጡ የሚችሉ ምክንያቶች በጣም ብዙ ናቸው። አንደኛው ለምሳሌ early sexual activity መጀመር ነው፣ ወይም ደግሞ ከ20 ዓመት በታች የግብረ ስጋ ግንኙነት መጀመር አንደኛው ምክንያት ነው። ምክንያቱም በዛ ሰዓት በሚጀመርበት ጊዜ አንደኛው የማህፀን ይሄ ሰርቫይካል ሴሎች
አክቲቭ እድገት ላይ ነው ያሉት፣ እያደጉ ነው ያሉት። አንዱ ሴል ወደ አንዱ ሴል እየተቀየረ የሚሄድበት ጊዜ ላይ ነው ያሉትና በዛ ሂደት ላይ ግንኙነት የሚጀመር ከሆነ ትክክለኛ እድገቱን ያቆምና ወደ ትክክለኛ ወዳልሆነ እድገት ሊሄድ ይችላል። ስለዚህ ይሄ አንደኛው ለማህፀን ጫፍ ካንሰር የሚያጋልጥ ምክንያት ነው ማለት ነው። ሁለተኛው ከዚሁ ጋር ተያይዞ ደግሞ ለረዘም ላለ ጊዜ ኤችፒቪ ቫይረስ ኢንፌክሽን በሰውነቷ ሊገባ ይችላል። ስለዚህ እርሊ ሲገባ ብዙ ጊዜ ሊቆይ ይችላል፣ ወደ ካንሰር ሊቀየርባት ይችላል ማለት ነው። ሁለተኛው አጋላጭ ምክንያት የተለያዩ ወንዶች ጋር ግንኙነት ግብረ ስጋ ግንኙነት የምታደርግ እህት ወይም ሴት ከሆነች፣ ስለዚህ መልቲፕል ሴክሹዋል ፓርትነር ወይም ደግሞ የትዳር አጋሯ ወይም ደግሞ የፍቅር ጓደኛዋ ከተለያዩ ሴቶች ጋር ግንኙነት የሚያደርግ ከሆነ እነኚህ ሂደቶች ለኤችፒቪ ቫይረስ ኢንፌክሽን ለመያዝ ምቹ ሁኔታዎችን ስለሚፈጥሩ የማህፀን ቅድመ ካንሰር ለመያዝ ከፍተኛው ሚና ይጫወታሉ ማለት ነው። ስለ ኤችፒቪ ቫይረስ የምንለው በጣም ሴሎችን ይመርጣል። የሚቆይባቸውን የሚራባባቸውን ሴሎች ይመርጣል። በተለይ ኢፒቴሊያል ሴል ነው የሚመቸውና ይሄ ሴል ያለባቸው ቦታዎች ላይ እንደ ቆዳ፣ ጉሮሮ አካባቢ፣ ማህፀን ውስጥ፣ ወንድ ብልት ላይ እነዚህ ጋር የመቆየት እድል አለው ማለት። ስለዚህ ኢቭን ኮንዶም ተጠቅመው ግንኙነት ቢደረግ እንኳን የተወሰነ ሪስኩን ሊቀንሰው ይችላል። ግን የማህፀን ጫፍ ካንሰርን ኦር ኤችፒቪ ቫይረስ የመግባት እድሉን አይቀንሰው። ምክንያቱም ላቢዮስ ኮሮታል ኮንታክት ይኖራል። ስለዚህ ላቢዮስ ኮሮተምና ላቢያ ማጆራ ማይኖራ ምንላቸዋሉ ማህፀን ጫፍ ከንፈሩ ማለት ነውና የወንድ ልጅ ደግሞ ይሄ ፍሬዎችን የያዘው ስኮረተም የምንለው ግንኙነት በሚደረግበት ጊዜ ያ ስኮረተም ከነዚህ ከላቢዮ ጋር ኮንታክት ስለሚኖረው ግንኙነት ስለሚኖረው በዛው ጋር ቫይረሱ ወደ ሴቷ የመሄድ እድል አለው ማለት። ስለዚህ ኮንዶም ማድረግ 100% የማህፀን ጫፍ ካንሰርን አይከላከልም። የተወሰነ ግን ሪስኩን ይቀንሰዋል፣ በጣም በትንሹ ማለት ነው። ግን ይሄ ፎርስ ሪአሹሪንግ እንዳይሆን ኮንዶም አድርጊያለሁ እከላከላለሁ እንዳይሆን ማለት። ስለዚህ ከዚህ ይልቅ ሌሎች መከላከያ ዘዴዎችን ብትከተል፣ ስክሪኒንግ አፕሮችን ብትከተል፣ በየ3 ዓመቱ ብትመረመር ኦልሬዲ ሴክሹዋሊ አክቲቭ ከሆነች በኋላ ማለት የተሻለው የሚሆነው እሱ ነው እና ከተቻለ ደግሞ አንድ ለአንድ መወሰን እንደዚህ አይነት ነገሮች ማድረግ የተሻለ የሚሆነው። ሶስተኛ ማጨስ ስሞኪንግ በሚጨስበት ጊዜ አሁንም እንግዲህ ስሞኪንግ በነገራችን ላይ በጣም ብዙ ሴሎችን ይጎዳል፣ ለብዙ ችግር ያጋልጣል። እንደሚታወቀው የሳምባ ካንሰር ሊያስይዝ ይችላል፣ ሌሎችንም እና አንደኛው ደግሞ ከማህፀን ጋር ከሚያመጣቸው ጉዳቶች አንዱ ወይ ማህፀን ጫፍ ካንሰር እንዲመጣ ያደርጋል ማለት ነው። ስለዚህ ማጨስ አንደኛው ሪስክ ፋክተር ነው። አራተኛው ደግሞ በተለያየ ምክንያት የበሽታ የመከላከል አቅሟ ከተዳከመ፣ ለምሳሌ ተጓዳኝ በሽታዎች ሲኖሩ ኤችአይቪ ሊሆን ይችላል፣ ስኳር ሊሆን ይችላል፣ ሌሎች የሴክሹዋል ትራንስሚትድ ኢንፌክሽን የምንላቸው የአባላዘር ኢንፌክሽን የምንላቸው ነገሮች አሉና እነኚህና የመሳሰሉት ነገሮች ሲኖሩ በሽታ የመከላከል አቅሟ እየተዳከመ ስለሚሆን ለማህፀን ጫፍ ካንሰር የመጋለጥ እድሏ ከፍ ያለ ነው ማለት ነው። ሶሺዮ ኢኮኖሚክ ስታተስ ሲኖር፣ የአመጋገብ ስርዓታችን ያልተስተካከለ ሲሆን፣ የስራ ጫና ሲኖር፣ ስትረስ ወይም ጭንቀት ሲኖር፣ ሌሎች ነገሮች ሲኖሩ በተቃራኒ የበሽታ የመከላከል አቅማችን እየወረደ ይሄዳል ማለት። ስለዚህ ይሄ ደግሞ ኢንዳይሬክትሊ ለማህፀን ጫፍ ካንሰር የተጋለጡ ይሆናሉ ማለት ነው። ሌላኛው እድሜ እየጨመረ ሲሄድ፣ ለምሳሌ በ20 ዓመቷ ኤችፒቪ ቫይረስ የተጠቃች ሴት እድሜዋ እየጨመረ ሲሄድ የበሽታ የመከላከል አቅሟ ይወርዳል፣ ጭንቀቱ አለ፣ የሆርሞን ለውጦች አሉ፣ ብዙ ለውጦች ይኖራሉና እነኚህ ይሄ ተደብቆ የነበረው የማህፀን ወይም ደግሞ አምጪ ተዋስ ጊዜ ያገኝና እንዲያንሰራፋ ሊያደርገው ይችላል ማለት ነው። በዚህ ምክንያት ማህፀን ካንሰሩ ምልክቱ ሊታይ ይችላል። ስለዚህ ብዙ ጊዜ የማህፀን ካንሰር ላይክ 50ዎቹ 60ዎቹ ላይ ነው ብዙ ጊዜ የሚታየው ማለት። ያ ማለት ግን ወጣቶች ላይ ያጋጥም ማለት አይደለም። ወጣቶችም ላይ አለ፣ ግን በዋናነት ወጣቶች ትንሽ በበሽታ የመከላከል አቅማቸውም ጠንከር ያለ ነው። በዛ ምክንያት ይከላከሉታል በራሳቸው ማለት። ስለዚህ እድሜ እየጨመረ ሲሄድ ሊወጣ ይችላል። ስለዚህ እነኚህና የመሳሰሉት ነገሮች ለማህፀን ጫፍ ካንሰር አጋላጭ ምክንያቶች ናቸው ማለት ነው። አሁን እንግዲህ አብዛኞቹ ኦልሞስት ሁሉም ማለት ይቻላል መከላከል ማስቀረት የምንችላቸው ነገሮች ናቸው ማለት ነው። የማህፀን ጫፍ ካንሰር 2 ስቴጆች አሉት። እነዚህ 2 ስቴጆች አንደኛው ፕሪካንሰር ሊዥን የምንለው ነው፣ ኦር ደግሞ ካንሰር ከመድረሱ በፊት ያለ ችግር ማለት ነው። ሁለተኛው ካንሰር ከደረሰ በኋላ ያለው ችግር ነው እና የማህፀን ካንሰር በጣም ጥሩነቱ ይሄ ነው። ጥሩነቱ ምንድነው? ፕሪካንሰር ሊዥን አለው። አሁን የእንቁላል ከረጢት ካንሰርን ብናይ ፕሪከርሰር ሊዥን የለውም። ቀጥታ በቃ ካንሰር ሲሆን ነው የሚታወቀው። ይሄኛው ግን ጥሩነቱ የማህፀን ጫፍ ካንሰር ፕሪከርሰር ሊዥን አለው። ስለዚህ ካንሰር ከመሆኑ በፊት ካንሰር ከማደጉ በፊት
የሚያሳያቸው ሂደቶች አሉ፣ የሚያልፋቸው ሂደቶች አሉ። ዘሎ እንደው ባንዴው ካንሰር አይሆንም ማለት ነው። ይሄ ጥሩ ነገር ነው። በነገራችን ላይ አንዲት ሴት ኤችፒቪ ቫይረስ ኢንፌክሽን ስላለባት ብቻ ዘሎ ካንሰር አይሆንባትም። ምን ያልፋል? የተለያዩ ስቴጆችን ያልፋል ማለት ነው። ስለዚህ እንደው ምልክቶችን በምናይበት ጊዜ በሁለት ከፍለን እናየዋለን። ፕሪከርሰር ሊዥን ላይ ያለች እህትና ኦር ሴትና ካንሰር ደረጃ የደረሰ ሴት በሚል በሁለቱ ከፍለን ብናይ የተመረጠ ይሆናል ማለት ነው። ሶ እንግዲህ ፕሪከርሰር ሊዥን ላይ ያለች ሴትን ወይም ደግሞ እህትን በምናይበት ጊዜ ምንም አይነት ምልክት አይኖረው። ስለዚህ ኖርማል ነው፣ እንደ ኖርማል ሰው ነው። ኤችፒቪ ቫይረስ ኢኖኩሌት ኦር ኢንፌክትድ ከሆነች በኋላ ከ15 እስከ 20 ዓመት በአቬሬጅ ነው። ከዛም በላይ ሊቆይ ይችላል። አቬሬጅ ነው እንጂ 25ም 30ም ሊቆይ ይችላል፣ ምንም ምልክት ሳያሳይ ማለት ነው። ለዛ ቫይረስ በጣም ብዙ ሴቶች በኢሚኒቲያቸው ክሊር ያደርጉታል። አንዳንድ ሴቶች ደግሞ ውስጣቸው ፐርሲስት አድርገው ይዙታል ማለት ነው። ስለዚህ ይሄ ቫይረስ ብዙ ጊዜ ሲቆይ የሚያልፋቸው ሂደቶች አሉ። ያ ፕሪከርሰር ሊዥን ይባላል። እነዚህ ፕሪከርሰር ሊዥኖች 3 ደረጃዎች አሏቸው። ሲአይኤን እንላቸዋለን በሜዲካል ተርሙ። ስለዚህ ሲአይኤን 1፣ ሲአይኤን 2 እና ሲአይኤን 3 እንላቸዋለን። ስለዚህ እነዚህን ሂደቶች ያልፋል። ሲአይኤን 1፣ ሲአይኤን 2፣ ሲአይኤን 3 እያለ ያልፋል ማለት ነው። ሶ እነዚህ እንዴት ነው የሚታወቁት ነው ዋናው ጥያቄ። ምልክት የለውም። አንዲት ሴት እንግዲህ ይኑርባት አይኑርባት የምታውቀው ነገር የላትም። ሶ እንዴት ታውቃለች ነው። ቅድም መግቢያ ላይ እንዳልኩት ሰርቫይካል ሲ ፖቴንሻሊ መከላከል የምንችለው ማስቀረት የምንችለው የካንሰር አይነት ነው። ለምን ቢባል በጣም ውጤታማ የሆኑ ስትራቴጂዎች አሉን ለመከላከል። በእነዛ ስትራቴጂዎች ማስቀረት እንችላለን ማለት። ስለዚህ የመጀመሪያው ፕሪከርሰር ሊዥን ምን አይባልም ማለት ምልክት የለው። ሶ እኛ የምናውቅባቸው የራሱ ሜቶዶች አሉ። በእነዛ ሜቶዶች እናውቃለን። ሁለተኛው ካንሰር ደረጃ የደረሰ ሴት ማህፀን ካንሰር ደረጃ የደረሰ ሴት የምታሳያቸው ምልክቶች ምንድናቸው ነው። ሶ እንግዲህ ካንሰር ደረጃ ከደረሰ ያ ማለት የማህፀን ጫፉ ሴሉ ኦልሞስት ተጎድተዋል ማለት ነው፣ ጉዳት አድርሷል ማለት ነው። ስለዚህ ያ ጉዳት ሲደርስ የሚያሳያቸው ምልክቶች አሉ። አንደኛው የማህፀን ደም መፍሰስ ነው። ስለዚህ በተለይ ደግሞ ከግንኙነት በኋላ ኮንታክት ብሊዲንግ የምንለው ከግንኙነት በኋላ ደም መፍሰስ በጣም ዋነኛ ምክንያትና ምልክቱ ነው። ኦር ደግሞ የተለያዩ ፊዚካል ኤግዛሚኔሽኖችን ስንሰራ ለምሳሌ ፐልቪክ ኤግዛሚኔሽን፣ ዲጂታል ቫጂናል ኤግዛሚኔሽን አካላዊ ምርመራ ስናደርግ ምርመራ ካደረግን በኋላ ደም ልናይ እንችላለን። ይሄ አንደኛውና ትልቁ ምክንያት ነው። እዚህ ጋር አንድ ሮንግሊ እንዳይወሰድ እንደው ከግንኙነት በኋላ የደማች ሴት ሁሉ የማህፀን ካንሰር አለባት ማለት አይደለም። ምክንያቱም የተለያዩ ችግሮች ከግንኙነት በኋላ ደም እንዲፈስ ሊያደርጉ ይችላሉ። ለምሳሌ ኢንፌክሽን ሊያደርግ ይችላል፣ ሌሎች አደጋዎች ሊያደርጉ ይችላሉ። በግንኙነት ሰዓት የማህፀን መድረቅ፣ በዛ ሰዓት ደምታ ሊሆን ይችላል። በጣም ብዙ አይነት ማለት ሴቶች ላይ ፍራስትሬሽን እንዳይፈጠር ስለፈለኩኝ ነው። በእርግጥ እንደዚህ አይነት ምልክቶችን ያየች ሴት ቶሎ ብላ ወደ ሕክምና ተቋም ሄዳ አስፈላጊውን ምርመራ ማድረግ ግን አለባት። ስለዚህ እነኚህ ነገሮች አንደኛው ምልክት ነው። ሁለተኛው እንግዲህ የማህፀን ጫፍ ካንሰር ሲሆን ሴሎች ቅድም እንዳልኩሽ ኖርማል ሂደቱን ትተው አብኖርማል ሂደት ነው የሚያደርጉት። ስለዚህ ፍራጃይል ናቸው፣ ለኢንፌክሽን ተጋላጭ ናቸው። ሴሎቹ በጣም ብዙ ነገር ሀፕን ያደርግባቸዋል እና በዛ ምክንያት ሽታ ያለው በጣም ፋውል ስሜሊንግ የሆነ ሽታ ያለው ፈሳሽ እንዲፈሳት ያደርጋል ማለት አንደኛው ምልክት ይሄ ነው። እንግዲህ እዛ አካባቢ ካንሰር ሲኖር ቁስለት አለው፣ ወደ እዛ አካባቢ ያሉ ስትራክቸሮችን ሴሎችን ይጎዳል። በዚህ ምክንያት ኪሴት ደግሞ ሌላ ምልክቶች ፔን ይኖራታል። በተለይ ከዚህ ከእምብርት በታች ህመም አይነት ያለው ህመም በግንኙነት ሰዓት ሊሆን ይችላል። እንዲሁም ዝም ብሎ በጣም ከፍተኛ የሆነ ህመም እንዲኖራት ያደርጋል። ያ ማለት ከእምብርት በታች የሚያም ሁሉ አሁንም ካንሰር ነው ማለት አይደለም። በጣም ብዙ ምክንያቶች አሉ ህመም የሚያመጡ፣ ግን አንደኛው ምልክት ነው ይሄ። ሁለተኛው ባክ ፔን፣ ጀርባ ህመም፣ እግር አካባቢ መቆርጣጠም፣ እንደዚህ መቀመጫ አካባቢ ህመም፣ እነዚህ አይነት ስሜቶች ይኖሩታል ዋንስ ካንሰር የምንለው ስቴፕ ላይ ከደረሰ በኋላ ማለት ነው። ከዛ በኋላ ሌሎች ምልክቶች እንግዲህ የካንሰር የምንለው ደረጃ ሲደርሱ ሌሎች ምልክቶች ደግሞ እንደጎዳቸው ጉዳቶች፣ ለምሳሌ የሽንት ፊኛን የሚጎዳ ከሆነ ወር ደግሞ ኩላሊት ላይ ችግር የሚያደርስ ከሆነ ሽንት አለመሽናት ችግር ሊያመጣ ይችላል። ሽንት እምቢ ማለት፣ ሰገራ አካባቢ ላይ ጉዳት ካደረሰ ሰገራ መቆጣጠር ማቃት እና የተለያዩ ችግሮች ሊደርሱ ይችላሉ ማለት ነው በዚህ በማህፀን ጫፍ ካንሰር ምክንያት ማለት። ስለዚህ እነኚህ ችግሩ ካንሰር ከደረሰ በኋላ የሚታዩ ምልክቶች ናቸው ማለት ነው። ስለዚህ እኔ የምመክረው አንዲት ሴት እነዚህን ምልክቶች ከማየቷ በፊት ነው ራሷን መከላከል ያለባት። እነዚህ ምልክቶች ሌትሊ ኦልሬዲ ካንሰር ከደረሰው ሰርቫይካል ሲ የማህፀን ጫፍ ሲ እድል ይሰጣል፣ በጣም እድል ይሰጣል። ለ10 ለ15 ዓመት እድል ይሰጣል።
ስለዚህ ያን እድል መጠቀም አለብን ነው። የተለያዩ ሂደቶችን አልፎ ይሰራጫል። ሰርቫይካል ሴን ስቴጆች አሉት። ለምሳሌ ስቴጅ 1 ስቴጅ 2 ስቴጅ 3 ስቴጅ 4 እያልን ምንጠራቸው ማለት ነው። የመጀመሪያው እዛው አካባቢ ያልተሰራጨ ማህፀን ጫፍ ላይ ብቻ ያለ ካንሰር ሊሆን ይችላል። ሁለተኛው ለምሳሌ ማህፀን ጫፍ ካንሰሩ አለፍ ብሎ ብልት አካባቢ የግንኙነት የሚደረግበት ፓርት ሊይዝ ይችላል። የሴት ልጅ የመራቢያ አካል ልክ ከላይ በኩል አንቴሪየርሊ ብላደር አለ፣ የሽንት ፊኛ አለ፣ ፖስቴሪየርሊ ደግሞ ሬክተም አለ። ከዛ ወደ ላይ ይሄዳል ማለት። ስለዚህ በዚህ ምክንያት ቀጥታ ብላደርን ወደ ሽንት ፊኛ ሊያጠቃ ይችላል። በዛ ምክንያት ከፍሎ ደግሞ ዩሬተሮች ሊጎዱ ይችላሉ ማለት። የሽንት ከኩላሊት ወደ ፊኛ ሽንት ሊይዘው የሚመጡ ቱቦዎች ማለት እነሱ ሊዘጉ ይችላሉ። በዚህ ምክንያት ውሃ ኩላሊት ላይ ሊጠራቀም ይችላል። ሃይድሮኔፍሮሲስ እንለዋለን። በዚህ በነገራችን ላይ በጣም ብዙ እናቶችን በዚህ ምክንያት እናጣለን። ኩላሊት ፌል ሊያደርግ ይችላል። ስለዚህ ኩላሊት ይያዛል ማለት ነው። አለፍ ሲል ደግሞ ጉበት ሊያዝ ይችላል። ሲያልፍ ደግሞ ሳምባ ሊያዝ ይችላል። ጭንቅላት ሊያዝ ይችላል። ኦልሞስት ኤቭሪ ስትራክቸር ኢዝ አፌክትድ፣ ፖቴንሻሊ አፌክትድ ናቸው ማለት ነው። ስለዚህ የትኛውም የሰውነታችን አካል ካንሰሩን በጊዜ ካልተቆጣጠር ነው በተለያዩ ቦታዎች ላይ የመሄድ እድል አለው ማለት ነው። በተለይ ስቴጅ 4 የምንለው ስቴጅ 4 ሲደርስ ሁለት አይነት ስቴጅ 4 አለ። አራተኛ ደረጃ ሲደርስ ማለት ነው ኤ እና ቢ የምንለው። ለምሳሌ ቢ ከሆነ ኦልሞስት ርቆ ሄዷል ማለት ነው። ሜታስታሲሱ ርቆ ሄዷል። ኤ ከሆነ ደግሞ እዛው አካባቢ ቅድምና የሽንት ፊኛውን የሽንትች ከኩላሊት ወደ ፊኛ የምታመጣዋን ዩሬተሯን ወይም ደግሞ እዚህ የብልት አካባቢን እዛ አካባቢ ያሉ ስትራክቸሩን ሲጎዳ ማለት ነውና ቢ ላይ ከደረሰ ግን ዲስታንስ ሜታስታሲስ አለው ማለት አድቫንስድ አድርጓል ማለት ነው። ስለዚህ የተለያዩ ኦርጋኖችን ጉበትን ጨምሮ ሁሉንም ኦርጋኖች አፌክት ሊያደርግ ይችላል። እንደ ሀገር በጣም ብዙ እናቶችን፣ ብዙ እህቶችን፣ ብዙ ሴቶችን እያጣንበት ያለ ቫይረስ ነው። ስለዚህ በሽታ ስናገር ውስጤን በጣም ነው እንትን የሚለኝ። ምክንያቱም ካንሰር ሴንተሮቻችንን ብታያቸው እንደ ሀገር ሄደሽ ጥቁር አንበሳ፣ ሌሎችን የካንሰር ሕክምና የሚሰጡ ተቋሞችን ብታያቸው በብዛት እናቶች፣ እህቶች እየተሰቃዩ የሚገኙት በዚህ መከላከል በምንችለው ቀድመን ብንሰራ ማስቀረት በምንችለው በማህፀን ካንሰር ነው እዛ ሲሰቃዩ የምታዩና የማህፀን ጫፍ ካንሰርን መከላከል እንችላለን። ባይዘዌ ይሄ ሁሉም ሰው ላይ፣ ሁሉም እህቶች ላይ፣ ሁሉም እናቶች ላይ፣ ሁሉም ሴቶች ላይ እንዲሰርጽ እፈልጋለሁ። አዎ መከላከል እንችላለን የሚለው ሁላችንም ላይ ካደረ፣ ሁላችንም በውስጣችን ከያዝነው በእርግጠኝነት ማስቀረት መከላከል እንችላለን። ምክንያቱም 95% የሚሆነው የሚያመጣው መከላከል ማስቀረት እርሊ መታከም የምንችለው ነው። ስለዚህ የማህፀን ካንሰርን መከላከል እንችላለን። እንዴት ነው የምንችለው ሲባል ስትራቴጂዎች አሉ። አንደኛው ስትራቴጂ ስክሪኒንግ ሜቶዶች አሉ። ስክሪኒንግ ሜቶድ ማለት ማወቂያ ዘዴዎች አሉ። በዚህ መከላከል እንችላለን። ሁለተኛው ክትባቶች አሉ። በማስከተብ የማህፀን ጫፍ ካንሰርን መከላከል እንችላለን። ሶስተኛው የመከላከያ ዘዴ የህክምና አማራጮች አሉ። ስለዚህ እነኚህ ሶስቱን ዘዴዎች በማጣመር የማህፀን ካንሰርን መከላከል እንችላለን ማለት ነው። ስለዚህ ስክሪኒንግ ምንድነው ሲባል እንግዲህ የተለያዩ ስክሪኒንጎች አሉ። ቅድም እንዳልኩሽ የማህፀን ጫፍ ካንሰር ዘሎ ካንሰር ደረጃ አይደርስም። ፕሪከርሰር ሊዥኖች ቅድመ ካንሰር ችግሮች አሉ። እነዚያ ቅድመ ካንሰር ችግሮች የህክምና ባለሙያዎች ብቻ ነው የምናውቀው። ሰው ሴቶች፣ እህቶች፣ እናቶች አያውቋቸው ምልክት ስለሌላቸው። ስለዚህ እኛ እንድናውቃቸው የሚያግዙ ዘዴዎች አሉ። እነዛን ዘዴዎች ሴቶች፣ እህቶች የሚከተሉ ከሆነ ቀድሞ ማወቅ ይቻላል ማለት ነው። ለምሳሌ ስክሪኒንግ ሜቶዶቹ በመንግስት ጤና ተቋማት፣ ጤና ጣቢያዎች፣ ሆስፒታሎች በነፃ ነው የሚሰጡት። ግን ሰው ሴቶች በጣም ቀላል ናት፣ 5 ደቂቃ 10 ደቂቃ ማትፈጀ ፕሮሲጀር ናት፣ ሂዶ መመርመር አይፈልግም። አሁን ያደጉት ሀገሮች ሬጉላሪ ሜዲካል ቼክአፕ አላቸው። ያን ያደርጋሉ። ችግር ሲኖር ቶሎ ይታከማሉ። እኛ ሀገርስ ነው ሪሊ ያለ ይሄ አዌርነስ የለም። በልመና ነው ሰው ካምፔን አዘጋጅተሽ እንኳን ሰው መጥቶ አይመረመርም። ሁሉም ሴቶች ላይ በነገራችን ላይ ይሄ አላርም መሆን አለበት። አንዲት ሴት ግን ከ21 ዓመት አንዲት ሴት ከ21 ዓመቷ ጀምሮ እስከ 65 ዓመት ድረስ በየ3 ዓመቱ ቼክ ማድረግ ትችላለች ራሷ። ስለዚህ ይሄ ቼክ የሚደረገው ሁለት የተለያዩ ሜቶዶች አሉ። አንዳንዱ ሜቶዶች በቀላሉ እዛው ላይ ለምሳሌ ጤና ጣቢያዎች ላይ ወር ሆስፒታሎች ላይ አቸቶ የምንለውን እሱን ቀብቶ ለውጡን ማየት ነው። ችግር ሲኖርበት ለውጥ ያሳየናል። እዛ ጋር ደግሞ ይሄ ጥሩነቱን መሰለኝ እዛው ለውጡን ካየን እዛው ላይ ህክምና መስጠት እንችላለን። እዛው ጋር እንዳያድግ ማድረግ እንችላለን። አንደኛው ይሄ ነው። ሁለተኛው ፓፕ ስሚር የምንለው በጣም ስታንዳርድ ነው። ፓፕ ስሚር
የተወሰነ ሳምፕሎችን በተለይ ፓፕ ስሚር ነው ጥሩነቱ ኤክሶና ኢንዶሰርቪክስ የውጨኛውና የውስጠኛው የማህፀን ጫፍ ሴሎች አሉና ከነዛ ሳምፕሎችን ጠረቅ አድርገን መውሰድ እንችላለን። በዛ ጠረቅ አድርገን ምንም ነገር ሚደማ ምናምን ነገር የለው ብረት ነገር እናስገባለን። ትንሽ ስፔኩለም የምንላት እሷን ካየን በኋላ ጠረቅ አድርገን ዜን ላቦራቶሪ መላክ ነው። ፓቶሎጂስቶች ነው የሚሰሩት ስሚር ከሰራን በኋላ በዛ መሰረት ቅድም ያልኩሽን ሲአይኤን1 ሲአይኤን2 ሲአይኤን3 ኦር ደግሞ ኖ ሊዥን ኔጌቲቭ ብለው ይልኩልናል። ኔጌቲቭ ከሆነ በቃ ኖርማል አትክ ሴት ከ3 ዓመት በኋላ እንቀጥራታለን። ምክንያቱም በ3 ዓመት ድረስ ቢኖርም እንኳን እነዚህን ስቴጆችን አያልፍም፣ ካንሰር አይደርስም በጣም የተለየ ነገር ካልተፈጠረ በስተቀር። ስለዚህ በዚህ እንቀጥራታለን ማለት ነው። ስለዚህ የተለያዩ አማራጮች አሉ። ሌላኛው ኤችፒቪ ዲኤንኤ ቴስቲንግ የምንለው ነው። ቀጥታ ኤችፒቪ አለብኝ ወይስ የለብኝም የሚለውን ዲኤንኤው መመርመር። ትንሽ እሱ ውድ ነው፣ በብዛት ቴስቱ አይገኝም። እሱ ቴስት ከተገኘ እሱን መመርመር። ለምሳሌ ኮቴስቲንግ የምታረግ ሴት ኤችፒቪ ዲኤንኤ ቴስቲንግ እና ፓፕ ስሚርን የምታረግ ሴት ሁለቱንም ካደረገች በየ5 ዓመቱ ስክሪኑን ማድረግ ትችላለች። 2 ዓመት ይጨምርላታል ማለት ነው። በየ5 ዓመቱ ቼክ ብታደርግ እቺ ሴት በቃ ሄልዚ ሁና መኖር ትችላለች። እና ቀላል ነገር ነው እህቶች እናቶች አትፍሩ። የእውነት ለመናገር ምንም በጣም ቀላል ነገር ነው። ፕራይቬሲያችሁን የሚጎዳ ነገር አይደለም የሚሰራው። አንድ ባለሙያ ነው ዘው ላይ የሚሰራው። ወደ የጤና ተቋም ሄዳችሁ አንድ ባለሙያ ጋር ፕራይቬሲ በማይነካበት ሁኔታ ቀስ ብሎ እናንተን በማይጎዳበት ሁኔታ ሳምፕል ተወስዶ ምርመሮችን ማድረግ ይቻላል ማለት ነው። ስለዚህ አንደኛው ይሄ ነው ማለት ነው። የተለያዩ አማራጮች አሉን የምንሰራቸው። እነዚህን ስክሪኖች ሰው አዌርነሱን መፍጠር አለብን። ይህንን ካደረግን መከላከል እንችላለን። ሁለተኛው ክትባት ነው። በተለይ የተለያዩ ክትባቶች አሉ። እንግዲህ ኤችፒቪ የምንለው የተለያየ ቫይራል ታይፖች አሉት። ከ100 በላይ ታይፕ ወይም አይነቶች አሉት። ኤችፒቪ የምንለው ከ100 በላይ ነው። በጣም አይጨበጥም ቫይረስ በባህሪ እና ከ100 በላይ ነው ያለው። ይሄ ቫይረስ በሁለት ይከፈላል፣ ሎ ሪስክ እና ሃይ ሪስክ ብሎ። ለምሳሌ ሎ ሪስክ የምንለው ካንሰር የማያመጣ ሌሎች ጉዳቶችን ግን የሚያመጣ ጄኒታል ዋርትስ እዚህ ኪንታሮትና አካባቢ ብልት አካባቢ ላይ እንዲፈጠር የሚያደርግ። ሃይ ሪስክ የምንለው ግን ካንሰር የሚያመጣ። በነገራችን ላይ ኤችፒቪ ማህፀን ካንሰር ብቻ አይደለም የሚያመጣው። የጉሮሮ ካንሰር ሊያመጣ ይችላል፣ የፊንጢጣ ካንሰር ሊያመጣ ይችላል፣ የማህፀን ካንሰር ሊያመጣ ይችላል፣ የቆዳ ካንሰር ሊያመጣ ይችላል። ኤችፒቪ የምንለው ማለት ነው። የግድ እንደው ማህፀን ያው ትኩረቱ ዛጋ ስለሆነ ዛጋ ስለምናወራው ነው እንጂ በጣም ብዙ ቦታዎችን ሊያመጣ ይችላል ማለት ነው። ስለዚህ ይሄንን ካንሰር ሊያመጣ ይሄንን የሚከላከሉ ክትባቶች አሉ። እነዚህ የክትባት አይነቶች በተለይ ለልጃገረዶች ግንኙነት ሳይጀምሩ ሴክሹዋሊ አክቲቭ ሳይሆኑ ከ9 እስከ 14 ዓመት ባለው ክትባቱን ቢያገኙ የማህፀን ጫፍ ካንሰርን ለመከላከል የአንበሳውን ድርሻ ይጫወተልናል ማለት። ስለዚህ ክትባት በጣም ወሳኝ ነው። አሁን ሀገራችንም ጀምረዋለች ክትባቱን በአመት አንዴ እየሰጠን ነው። ያን ክትባት አትሊስት ልጃገረዶች ይዛ ሲደርሱ ልጆቻችን እዛች ሲደርሱ ብናስከትባቸው መከላከል እንችላለን። ሶስተኛው የህክምና አማራጮች ነው። ስለዚህ የህክምና አማራጮች በጣም ኢፌክቲቭ የሆነ ውጤታማ የሆኑ የህክምና አማራጮች አሉ። ግን እንደ ሰርቫይካል ስቴጁ ይለያያል። ያለበት ስቴጅ አሁን ፕሪካርሰር ላይ ከሆነ ገና ወደ ካንሰር ያላደገ ሲአይኤን1 ሲአይኤን2 ሲአይኤን3 የሚሆነው ሆኖ ከተገኘ አማራጮች በጣም ብዙ ናቸው። ልጅ መውለድ የማይከለክሉ የህክምና አማራጮች ይችላል። ልጅ መውለድ የማይከለክሉ ዘው ጋር የምናክማቸው። ስለዚህ አንደኛው ዘው ጋር መስጠት ሊሆን ይችላል፣ ሊፕ ሊሆን ይችላል፣ ትንሽ ኮልናይፍ ወይም ደግሞ ቆርጦ ማውጣት ሊሆን ይችላል። ያችን በጣም ብዙ አይነት አማራጮች አሉ ዘው ጋር ገና ወደ ካንሰር ሳይደርስ ከሆነ። ስለዚህ እነዚህ አማራጮች አሉ። ወደ ካንሰር ሲደርስ ደግሞ ከደረጃ 1 እስከ ደረጃ 4 አሉ። ስለዚህ በዚህ እንደ ደረጃቸው የህክምና አማራጮች አንደኛው ሰርጀሪ ሊሆን ይችላል፣ ኦፕሬሽን ሊሆን ይችላል። ሁለተኛው ኬሞቴራፒ ወይም ደግሞ በመድኃኒት ሊሆን ይችላል። ሶስተኛው ራዲዮቴራፒ ወይም ደግሞ በጨረር ሊሆን ይችላል። እነኚህን ወይም ደግሞ ኮምባይንድ ሊሆን ይችላል። ሰርጀሪም ሰርተሽ ኬሞ ራዲዮም ልታረጊ ትችያለሽ። ሶስቱንም ያማከለ ማለት ነው። በዚህ አግባብ ህክምናዎች ይሰጣሉ። ስለዚህ ህክምናው ውጤታማ እንዲሆን ኤርሊ ስቴጅ ላይ መሆን አለበት። ኤርሊ ስቴጅ ላይ ሲሆን ውጤታማ ይሆናል ህክምናው ማለት ነው። ኦፕሬሽንም ቢሆን ኤርሊ ስቴጅ ላይ ነው ውጤታማ የሚሆነው። ላይክ ስቴጅ 1A B ምናምን የምንለው ላይ ሲሆን ውጤታማ በጣም ይሆናል ማለት ነው። በሀገር ደረጃ ከሴቶች ካንሰር ጋር ተያይዘው ከሚገሉት ቁጥር አንዱ የማህፀን ጫፍ ካንሰር ነው። በነገራችን ላይ ለምሳሌ ያደጉት ሀገሮች ላይ ብረስት ሲ፣ ላንግ ሲ፣ ኮሎኒክ ሲ፣ ኦቫሪያን ሲ እንደዚህ እያለ ይቀጥላል ሴቶች ላይ ማለት ነው። እኛ ጋር ግን ቁጥር አንድ አሁን እየሞቱ ያሉ እህቶቻችን እናቶቻችን በማህፀን ጫፍ ካንሰር ነው። ስለዚህ ምንም ጥያቄ የለው 100% በጣም ገዳይ ነው፣ በጣም ፋታል ነው። ቶሎ ከነቃሽበት ቶሎ ህክምናውን ከወሰድሽበት ማዳን ትችያለሽ።
በጣም ለምሳሌ ሰርጀሪዎችንም ኤርሊ ስቴጅ ላይ ማሪጅኑን በደንብ ሪሙቭ የሚደረግበት ደረጃ ላይ ደርሶ ከተወገደና ሌሎች ሰፖርቲቭ ህክምና አማራጮችን ከተወሰዱ ማዳን ይቻላል ነው። ነገር ግን ሌት ላይ ከመጣ በጣም ገዳይ ነው የማህፀን ጫፍ ካንሰር ካልደረስንበት። እኔ ቅድም መግቢያ ላይ እንደነገርኩሽ ፕራይቬሲ የሚጎዳ ነገር አይደለም። ምንም ከባለሙያ የሚደበቅ ነገር የለም። ያን ያህል ይህንን ለመውሰድ ደግሞ ብዙ ሰው ምናምን የሚገባበት ክፍልም አይደለም። ማክሲመም አንድ ሰው ቢበዛ 2 ሰው ነው የሚመደበው እዛ ክፍል ውስጥ፣ ከዛ ውጭ የሚመደብ ሰው የለም። ስለዚህ የምርመራ ሂደቱን ከ21 ዓመት በላይ ያለች ሴት ግንኙነት የጀመረች ሴት ማለት ነው። ግንኙነት ያልጀመሩ ሴክሹዋሊ አክቲቭ ያልሆኑ ሴቶች ምርመራ ሄደው መመርመር አይጠበቅባቸውም። ለምን 95% የሚሆነው በኤችፒቪ ቫይረስ ነው የሚመጣው፣ በብዛት በሴክሹዋል አክቲቪቲ ነው የሚመጣው። ስለዚህ ግንኙነት የጀመሩ ሴቶች ከ21 ዓመታቸው ጀምረው እስከ 65 ዓመት ድረስ ሄደው መመርመር ይችላሉ በነፃ ማለት ነው። ይሄ ፕራይቬሲ የሚነካ ነገር አይደለም፣ የምንሸማቀቅበትም ሂደት አይደለም። ሰው በሽታን ማወቅ አይፈልግም። እንደኛ ሀገር እኔ እንደታዘብኩት በሽታ አለብህ እንድትዩ አይፈልግም። ያችን ፍራቻ ነው የማይሄደው ሰው። እኔ እንደሚመስለኝ አለብሽ ብባልስ፣ ተገኘብሽ ብባልስ፣ አርፌ የኖርኩትን ደግሞ ሌላ ነገር ልጨምር የሚል እሳቤ አለ። ግን እኔ ማምነው ግን ይሄ ከመምጣቱ በፊት ለምሳሌ ሲያይነቱ ሲሪ አለ ወር ሲያይን 1 2 3 አለ ብንል የተሻለ ነው የሚሆነው። ለማከም ስለምንችል፣ ማስቀረት ስለምንችል፣ ፕሮግረስ እንዳያደርግ ማድረግ ስለምንችል፣ ህይወት ማዳን ስለምንችል ማለት ነው። ስቴጅ 4 ደርሶ በኋላ እኮ የግድ ምልክቶች ሲመጡ ደም መድማቶ ሲመጣ በጣም ሽታው የማያስቀርብ ሽታ ነው። ያ ሽታ ሲመጣ እኮ መምጣታቸው አይቀር። በጣም አሰቃይቶ ነው እናቶች ተሰቃይቶ ነው የሚሞቱ። ለማስታመም እንኳን አይመችም። ምክንያቱም አድቫንስ ከሆነ በኋላ ስቴጅ 4 እና ከዛ በላይ ከደረሰ በኋላ የሚፈጥረው ጠረን ሽታው ምኑ ለአስታማሚም አይመችም። እናትም ተሰቃይታ ነው የምትሞተው፣ አስታማሚም ተሰቃይቶ ነው። ሽንት መሽናት ይከለክላታል፣ ሽንት አለመሽናት። እንደዚህ አይነት አሰቃይቶ ስለሚገል ቶሎ ብለን ብንታከም ብንመረመር ማስቀረት መታከም እንችላለን። 99% መከላከል እንችላለን የሚል እምነት ነው ያለው። እነኚህ እንትን ነገሮች ቤት ውስጥ የሚደረጉ ሂደቶች የባሰ ሊያባብሱት ይችላሉ። መታጠብ ሊሆን ይችላል፣ የምች መድኃኒቶችን መጠቀም፣ ውሃ መታጠብ በታሪክ አይጠፋም። ግን ይሄ ሲባል ግን ሴት ልጅ ንጽህናዋን መጠበቅ የለባትም ማለት አይደለም። ንጽህና መጠበቅ አንዱ መፍትሄ ነው። በደንብ መጠበቅ አለባት። ስለዚህ አግባብ ያለው ንጽህና መጠበቅ በንጹህ ውሃ ከላይ ወደ ታች መታጠብ አለባት። አንዲት ሴት ልጅ ብዙ ውሃ ወደ ውስጥ ማስገባት ምንም ጥቅም የለውም። ምክንያቱም ማህፀን ራሱን የሚያጸዳበት የራሱ የሆነ ፈሳሽ አለ። ስለዚህ ሁሌም ቢሆን ሴት ልጅ ፈሳሽ አላት። ያ ፈሳሽ ማህፀንን ራሱን የሚያጸዳበት ሳይክሊካሊ ንጹህ የሚያደርግበት ነው። ስለዚህ በዛ ማጸዳት ይችላል። እሷ ግን ንጽህናዋን በደንብ መጠበቅ አለባት ሁሌም ቢሆን ሴት ልጅ ማለት ያን መረሳት የለበትም። ከዛ ውጭ ግን ሌሎች ኬሚካሎችን ሌሎች እንትኖችን መጠቀም የባሰ ካንሰሩ እንዲዛመትና እንዲባባስ ምቹ ሁኔታዎችን ነው የሚፈጥርለት። እኔ ማስተላለፍ የምፈልገው ሴቶች እዚህ መራቢያ አካላችሁ ላይ የተለየ ነገር ካያችሁ ወደ ሕክምና ቦታ ኑና ከዛ በኋላ ሂደቶችን እኛ እንለፍበት። ችግሮች ካሉ የሕክምና አማራጮችን መድኃኒቶችም ከሆነ መድኃኒቶች፣ በኦፕሬሽን ከሆነ የሚስተካከል በኦፕሬሽን እነዛ አማራጮችን መስጠት እንችላለንና የተለየ ነገር የመራቢያ አካላችሁ ላይ ካያችሁ ወደ ሕክምና ቦታ ቶሎ መጣችሁ አስፈላጊውን ሕክምናና እገዛ አግኙ ነው የምለው።